አቤል ብርሃኑና እሸቱ መለስን ታውቋቸዋላችሁ እና በዚህ ገጠር ማን እንደሚያውቃቸው ያለውን ነገር ሁሉንም ነገር አሳያችኋለሁ ማለት ነው። ሀገር በማስተዋወቅና ሀገር እየዞረ እንትን በማለት ነው የማውቀው። እሸቱ ኮሜዲ እሺ፣ ምንድን ነው የሚሰራው? ያው ህጻናቶችን በማቅረብም አውቃለሁ። ሰላም የተወደዳችሁ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ተመልሰን የመጣ ነው አቤል ብርሃኑና እሸቱ መለስን ታውቋቸዋላችሁ እና በዚህ ገጠር ማን እንደሚያውቃቸው ያለውን ነገር ሁሉንም ነገር አሳያችኋለሁ ማለት ነው። እና እዚህ ገጠር ላይ ሁለቱን ሰዎች ማን ያውቃቸዋል የሚለውን ያለውን ነገር በሙሉ አሳያችኋለሁ ማለት ነው። እና በጣም የምወደው እሸቱን እንደዛው በጣም ሁለታቸውን በጣም ማደንቃቸው ዩቲዩበር ናቸው ማለት ነው። እና ሁለቱም እዚህ ገጠር ላይ ያለውን ነገር ሁሉንም ከሰዎች አንደበት እንሰማለን ማለት ነው። አብራችሁን ቆዩ። እሺ፣ አቤል ብርሃኑን ታውቀዋለህ? አውቀዋለሁ። እሺ፣ ምንድን ነው የሚሰራው? ያው በመጀመሪያ ዜና ይሰራ ነበረ ከበፊት። ያው አሁን ሀገር በማስተዋወቅና ሀገር እየዞረ እንትን በማለት ነው የማውቀው። እሺ፣ ብዙ ቪዲዮ አይተህለታል? አዎ። እሺ፣ የምታስታውሰው አለ ከዛ መካከል? ለምሳሌ ያው አይስላንድ የሄደውን አሰብኩ። እሺ፣ ሌላስ? ብዙ ሀገር መቼም ሄዷን በጣም ብዙ ሀገር ያው በቱርክና ምናምን ድንበር ሄዶ እንትን ሲል አይቻለሁ። ሰሜን ኮሪያ፣ ጃፓን እንትን ካለበቱ ምናምን። እሺ ዩቲዩበር። እሺ፣ አይ ማለት ዩቲዩበር ነው ግን የሚሰራው ነገር አይተህለት ታውቃለህ? ሲጀምር ቪዲዮ የምታስታውሰው አለ ከዛ መካከል? አለኝ። ምን የሚል? ለምሳሌ ኢየሩሳሌም ሄዶ የፈጣሪያችንን አስተዋውቋል። እሺ፣ አቤል ብርሃኑን ታውቀዋለህ? አውቀዋለሁ። ቪዲዮ አይተህለት ታውቃለህ? አዎ። እሺ፣ ምንድን ያስተዋውቃል? ለምሳሌ የሲንጋፖርን ሀገር ለምሳሌ ያስተዋውቃል። እሺ፣ ሌላስ? ያው ትከታተለዋለህ ታውቀዋለህ ማለት ነው? አውቀዋለሁ። እሺ፣ እንትናንስ? እሸቱን አውቀዋለሁ። እሺ፣ ምንድን ነው የሚሰራው? ዶንኪ ቲዩብ እና ኤቢኤስ ላይም አለ። እሺ፣ አንተስ? እሸቱን ታውቀዋለህ? አውቀዋለሁ። ምንድን ነው የሚሰራው? ህጻናቶችን እያቀረበ ያስታውቃል። እሺ፣ ያው ድንቅ ልጆች ማለት ነው። እሺ፣ አንተስ? ያው እኔም በዚህ ነው የማውቀው ድንቅ ልጆች። እሺ፣ ሌላ የምታውቁት ዩቲዩበር አለ? ሌላም ያው የሚመቻችሁ ከሁለቱ አሁን ለምሳሌ ከአቤልና ከእሸቱ ማን የሚመቻችሁ? ያው ሁለታቸው ነው ከታተለ የምታስበልጠው አንተስ? እኔ እሸቱን አስበልጣለሁ። እሺ፣ አቤል ብርሃኑን ታውቀዋለህ? አውቀዋለሁ። እሺ፣ ምንድን ነው የሚሰራው? ጉብኝት ያስተዋውቃል ሀገር። እሺ፣ ሌላስ? ያየኸው አሁን ለምሳሌ ያየኸው ቪዲዮ አለ ከሱ? ብዙ ቪዲዮ መቼም አይተሃል ብዬ ተስፋ አደርጋለሁ ከሱ። ዜና ሲያቀርብም አውቃለሁ። ብዙ ቪዲዮዎች አይቻለሁ ሀገር በማስተዋወቅ። እሺ፣ ለምሳሌ የሄደበትን ሀገር ታስታውሰዋለህ? ለምሳሌ አንድ ሀገር እስኪ ጠራልኝ ካየኸው ቪዲዮ። ለምሳሌ ብዙ ኢየሩሳሌም። እሺ፣ ብዙዎች ነው። እሺ፣ እንትናንስ? እሸቱንስ ታውቀዋለህ? እሸቱ ኮሜዲ። እሺ፣ ምንድን ነው የሚሰራው? ያው ህጻናቶችን በማቅረብም አውቃለሁ። እሺ፣ ሌላስ? ያው ኮሜዲያን እና ያው ድንቅ ልጆችን ያቀርባል ማለት ነው። እሺ፣ ከሁለቱ ማንን ትወዳለህ? እንደው የምታስበልጠው አለ? የማበልጠው እንኳን የለኝም ግን በአብዛኛው እሸቱን። እሺ፣ እናመሰግናለን። ለማንኛውም ያው ስር ምን አለ የሚለውን ላሳያችሁ። በጣም ስለተገረምኩበት ይላችሁ። እንግዲህ ወደ ካናሉ ስንገባ ሁሉንም ዙሪያውን ተመልካቾቼ ዛሬ የተገናኘነው በመዲናችን አዲስ አበባ
በዚች ሀገር ስም የተሰየመ ቦታ ያለባት እንዲሁም በሀገሯ ያሉ ሰዎች ማግባት ሲፈልጉ መተጫጨት ብቻ ሳይሆን ወጥተው ሙሽራ መግዛት የሚችሉባት እንዲሁም ግባት የሚያስችሉ ባህሎች ያሉባት አስገራሚዋ ሀገር ማናት? ቡልጋሪያ ዋና ከተማ ስለሚጠራ እንዲሁም አስገራሚ የመቻቻል አደባባይ ጨምሮ አስገራሚ ቤተክርስቲያናት አሉ። በጣም ብዙ ነገሮች የምናየው ከተማ ላይ እንዘዋወራለን። ላይ ምግባችን እንሞክራለን። ነገር የምናየው ይህ እንደምታውቁት በቅርቡ 2 ሚሊዮን እንገባለን። ስለዚህ ሁላችሁ ሰብስክራይብ በማድረግ የዶሚን ስራ መጫናት ዘንድ እንዲሁም የዓለም ጫፍ አብረን እንዞራለን። የምናየው እናንገባ ባህል አላቸው። በዚህ ምክንያት እንግዲህ ሀብቶቻቸው በጣም የስዳቸው ሳሮቻቸው አረም ምናምን በድሩ ሳሮቻቸው ውስጥ የአረምን ጌታ የሳሩን ጌታ ፈጣሪ ስለሚሉ መልካም አይነት ሳሮቻቸው አሁን ከተማቸው አካባቢ ሶፊያ ዙሪያ ማለት ነው። የበላይኛው ኮሜዲ ነውና ጠቅላላ ያበራግዳታል። ያበራግዳታል። ስለዚህ አጠቃላይ